ምንፈልገው ትግል ነው። የአርሲን ጭፍጨፋ እያካሄደ ያለው በይፋ ብልጽግና ለመታ መልሰ በለው በቱቤ በሳንጃ ለወጋ መልሰ ውጋው። ኦርቶዶክስ ቤተክርስቲያን እኮ በዘመነ ብልጽግና ዘንዶ ተብላ የተመለከችው። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ። ታሪክ አይነግረን። በነፃነታቸው ላይ ሲመጡባቸው ሊወር በሚመጣ ጠላት ግን ትግስት የላቸው። አላወቋትም። እቺ ቤተክርስቲያን አላወቋትም። ታግሳለች። ከአቅሟ በላይ እየሄደ ነው ያለው። ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው፣ ከቁጥጥር ውጭ ነው የሚሆነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? ሃይማኖታችን ድርድር የለንም። ማለት ቁመው ሲወጡ 2015 ዝም 2016 ዝም 2017 ዝም ብለናል። 2018 ዝም አንልም። ምንም አልሰጠም። ሰውን አሰኝቶ በእሳት እንደ ደመራ አቃጠል። ሰውን ማለት ሰውን መግፈፍ፣ ሰውን ብልቱን መቁረጥ፣ ማተብ መበጠስ ተገቢ አይደለም። ኦርቶዶክሳውያን የጀመሩት ጦርነት በዓለም ላይ የለም በጭራሽ። ታሪክ አይነግረንም በፍጹም። ኦርቶዶክሳውያን ዘር ቀስቅሰው ጦርነት እንቅጠም ብለው ዓለምን በጥብጠው አያውቁም። እውነተኛ ሐቅ ይሄ ነው። ነገር ግን ሊያጠፉ ሲመጡ በነፃነታቸው ላይ ሲመጡባቸው ባህላቸውን፣ ማንነታቸውን፣ ሃይማኖታቸውን፣ አገራቸውን ሊወር በሚመጣ ጠላት ግን ትግስት የላቸውም። የኢትዮጵያውያን ባህል ነው፣ የእምነታቸው መለኪያም ነው። ያለ ነፃነት እምነትን መጠበቅ አይቻልም። ያለ ነፃነት ሃይማኖትን መጠበቅ አይቻልም። በሰላም ይኖራሉ፣ ሰውንም ያፈቅራሉ፣ አገር ይወዳሉ፣ ለዓለም ይጸልያሉ፣ ለነፋሱ ይጸልያሉ፣ ለፍሬው ይጸልያሉ፣ ለወንዙ ይጸልያሉ፣ ለአየሩ በሙሉ ይጸልያሉ፣ ለፍጥረቱ ሁሉ ይጸልያሉ። ሃይማኖታቸውን የሚነካ እግዚአብሔርን የሚያስክድ ከመጣ ግን መንግስት ነው አይሉም፣ ንጉስ ነው አይሉም፣ ባለስልጣን ነው መሪ ነው አይሉም። ከእግዚአብሔር የሚበልጥ ባለስልጣን የለም ብለው ያምናሉ ኦርቶዶክሳውያን። አንዳንድ አባቶች ለአብይ ቀጥታ ማስጠንቀቂያ ልከውለታል፣ ጳጳሳት ሳይቀሩ ማለት ነው። አላወቋትም። እቺ ቤተክርስቲያን አላወቋትም። ታግሳለች። ከአቅሟ በላይ እየሄደ ነው ያለው። ከዚያ በላይ ግን ቤተክርስቲያኗ ከተነሳች ግን ከባድ ነው፣ ከቁጥጥር ውጭ ነው የሚሆነው። ግን ሀገራችን ሰላም እንዲያደርግልን እመኛለሁ። እኛ ሰላም አዋጅ ነጋሪዎች እንጂ የህቆት ነጋሪዎች አይደለንም። መገፍተር፣ ያንዳንዱ ማሰር፣ ማነቅ፣ ማገት፣ ይሄ መሳሰለ ነገር መቼ ነው የሚቆመው? በኢትዮጵያ ውስጥ ላይ መቼ ነው የሚቆመው? እንዲቆም እንፈልጋለን። እኔ እኮ ዲሞክራሲ ያለበት ሀገር መስሎኝ ወደዚህ ሀገር የመጣው። እዚህ ዲክታተር የበዛበት ከሆነ እኮ ወደዚህ ሀገር መምጣት አልፈልግም አልሻም ነበር። ሀገሬ ስለምወድ ሀገሬ ስለማፈቅር ነው።
ኢትዮጵያ ከምትጠፋ እኔ በጠፋ ይሻለኛል፣ እኔ በሞት ይሻለኛል ማለት ነው። የኢትዮጵያ ቤተክርስቲያን ክብር ያላት ናት። ማንንም የሃይማኖት ድርጅቶች ከፍ ዝቅ ቢሉ ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል ግን በእምነት ድርጅት የለም። በጥምቀቱ የሚያምርባት ቤተክርስቲያን ነው። በደመራ በዓል የሚያምርባት ቤተክርስቲያን ምን አደረገች? ምን ነው የበደለችው? ለምን ይቅር አይሏትም? ለምን እነዚህ ተንኮለኞች በዚህ የከሰሩ ፖለቲከኞች እየገቡች ቤተክርስቲያን ለምን ሊያደሟት ይፈልጋሉ? ለምንድን ነው? ምን አደረገን? ምን በደለን? ምን አጠፋን? ሁላችሁ ሼር አድርጉ። ሼር ሰልፍ በመጀመሪያ ጊዜ ስንነሳ የዲፓርትመንት ጥያቄና ሌላ ጥያቄ ፖለቲካ ላይ ምን ሰፈሰፈ ሰዎች ለዚህ ለማተብ ተሎ የመውጣት እድላችን ጠባብ የሚሆነው ለምንድን ነው? ጠቅልል አድርግ የሚገባው ከዚህ በኋላ ይሄ ነገር አይቆምም። ግድያውም እንደሚቀጥል ነው አይምሮ ላይ የሚስለው። ምክንያቱም ከዚህም በፊትም ሰልፍ ስለሚታወቅ በሃይማኖት አባቶችም በቅዱስ ሲኖዶስም ሲነሳ የነበረ ጥያቄም ስለሆነ አይቀርም። ነገር ግን 4 ዓመት እዚህ ያለነ ከዚህ እስካለንም እስከ ዘላለምም ነዋሪዎች ነን። እንደዚህ አይነት ነገር ሲፈጠር እንኳን ሰልፍ በሙሉ እንደ አባቶቻችን ሰራዊትም እንሆን እንችላለን ማለት ነው። ሁለተኛው ጥያቄያችን ሊይዝ የሚገባው የመጀመሪያውን ጥያቄ ሊይዝ የሚገባው ቅዱስ ሲኖዶስ ነው። እኛ ጥያቄያችን እንዲሰማ የምናደርገው ይሄ ስራ ሲሰራ ቅዱስ ሲኖዶስ ምን ያያል ነው። አንደኛ ይሄ ጥያቄ ገበሬውን ወይም ማህበረሰቦቻችን ብትጠይቁ ለሃይማኖት ሆኖ የማይነሳ ውጊያ የለም። ከኛ በላይ ይጋደላል ብትነግረው። ነገር ግን በሶሻል ሚዲያ እና በፖለቲካ ስለማያውቀው ነገሮች ሁሉ ገበሬው ያውቅም። እኛ ግን ጥቂት ከማህበረሰቡ እንለያለን፣ ጥቂት እናውቃለን ተብለን ስለሆነ ከዚህ የተሰበሰብ ነው። ለሃይማኖታችን ልናውቅ ይገባል። ከዚህ የምትኖረው ጎበዝ ፎር ልዘጋ እኮ አይደለም። እዚህ የምትኖረው ክርስቶስ ከዚህ የላከህ እኮ ሰርተህ የምትገባው በተላከው መሰረት ሰርተህ ከዚያ የምትሄድበት ስራ ስላለ ነው ጎበዝ። ስለዚህ በሃይማኖታችን አንደኛ ቅዱስ ሲኖዶስ ይህንን ጥያቄ እንዲመልስ ነው። ካልመለሰ የሰንበት ትምህርት ቤት አባላት አሉ፣ ማህበረ ቅዱሳን ማደራጃ አለ። ቤተክርስቲያናችን ቀኖናና ዶግማ ያስተናደችልን ነው። በመብታችን በቤተክርስቲያናችን አናፍርም። ብዙ ጥያቄዎችን እያነሳን በማህበረ ቅዱሳን በሰንበት ትምህርት ቤትም በአካዳሚያችንም ቢሆን ጥያቄዎችን እየተነሱ በጋራ ኮሚቴ አቋቁመን ቢሆን እየሰራን እንኳን ሰልፍ እስከ ሌላ መድረስ እንችላለን። በዚህ አናፍርም። ያው ፖለቲካ ጋር ላይ ያያይዘውም ሌሎች እምነቶች ሰልፍ ቢነሱ ምናምን የሚል ጥያቄ አለ። አይነሱ፣ ችግር የለውም፣ እኛ እንበቃለን። ሌሎች እምነቶች እርግጥ ይነሱ ፓወር ይሁንና ግን እኛ ሴራውን ስለማናውቅ ችግር የለውም። ይቆይ፣ እኛ ራሱ ፓወር ነን ለራሳችን። እንዴ አንድ ሰው ሆኖ ሰማዕትነት ስንት 7 እና 8 ሆነው የሰቀሉት
20 ወንበዴ ሆኖ አይደል የሰቀለው ለእምነት አንድ ሰው ይበቃል ነው ለእምነታችን። እና ሶስት ጥያቄዎችን ጠቅልል ለማድረግ ያክል አንደኛ ተማሪዎች እንደዚህ አይነት ሲነሳ መነሳት አለብን ነው። ከምንም በላይ ከአይምሮአችን ሊሳል የሚገባው ከዚህ ለመኖር ምክንያት ምንድነው? ከዚህ የምኖረው ዶክተር ወይም የሆነ ነገር ለመሆን አይደለም እኮ ጎበዝ። የተላከነው እኮ ሰርተን የሚገባን የምንሄድበት ቦታ አለ። እኛስ ሀገራችን በሰማይ ነው ነው። እና ሌላችሁ የሚገባው አንደኛ ሰልፍ ሲነሳ እንድትወጡ ቀጣይ ዓመትም ቢሆን አሁን መውጫ ላይ የሆነ ነገር ቢፈጠር ሶሻል ሚዲያ ላይ ብዙ ችግሮች እያየን ነው። ካህናት እንደቀደሱ እየታረዱ ነው። የቤተ ክርስቲያን አባቶች ቅዱስ ሲኖዶስ አባል እስከ መገንጠል እየተደረሰ ነው። ቅዱስ ሲኖዶስ ከሶስት እስከ መሰንጠቅ የሚሰራ ሴራ ስላለ እኛ ለወደፊትም እንኳን ይሄን በሰልፍ መጥቀስ ብዙ ስራዎችን ማካሄድ እንችላለን። ምክንያቱም እኛንን ተማሮ መቀላቀል ያለብን ገበሬው ቦታ ካልከው አናቱን ነው የሚል ወጥቶ ነገር ግን የሶሻል ሚዲያው አይረዱም። አባቶቻችን ሳይማሩ ያስተማሩን አባቶች ናቸው፣ አይረዱትም። እኛ ግን ትልቅ አወቅነ እያልን ብዙ ነገር ስላለ በዚህ አትፈሩ። ሁለተኛ ደግሞ ዲያቆናት ወንድሞች አሉ፣ ካህናት አባቶች አሉ ከኛ ውስጥ እነሱ ደግሞ አንዳንድ ነገር ስለሚመክሩን ምክንያቱም እኛ በወጣትነት ስሜት የማይገባን እንዳናደርግ ማለት ነው። ቤተክርስቲያናችን ሁሉም ነገር ፊደሉንም ሁሉንም ቀርጻ ያስተማረች ቤተክርስቲያናችን ናት። ይሄ ሁሉ ፍልስፍና ምንድን እያለ የቀየሩ ከአንዲት ቤተክርስቲያን ነው መጣ ነው። ግልጽ እንነጋገር፣ ከቤተክርስቲያን ነው መነሻቸው እና ልንሰራ የምንገባው ሁሉንም ስራ ቤተክርስቲያናችን ነው የምትዋጣው። አንፈር። የሚሰሩ ጥያቄዎችን በቤተክርስቲያናችን አያይዘን በማህበረ ቅዱሳንና በግቢ ጉባኤው ቀጣይ ዓመትም ፔዳም ቢሆን የፈለገው ግቢም ቢሆን ይሄንን ጥያቄ እናደርሳለን። ምክንያቱም ከኛ አቅም አለ ብዬ ነው የማምነው። ምክንያቱም የዩኒቨርሲቲ ተማሪ ብዙ ታሪክ ለእናንተ አላወራም። የዩኒቨርሲቲ ተማሪ መንግስት እስከመጣል መድረስ እድል አለው እና ስላችሁ እኛ በፖለቲካ ልናያይዘው ሳይሆን እምነታችን ይከበር ነው። ለመኖራችን ምክንያት የሆነች ኦርቶዶክስ ሃይማኖት ተቀጥል ዘንድ እኛ በሰልፍም በሐሳብም እንድንገልጽ ነው። ለማተብ መስዋዕት ክብርን ለማግኘት ነው ይወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ የምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስጠው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ መጽሐፍ ስናነብ ያየነው አይንን ላጠፋ አይኑን አጥፈው ለወጋ መልሰ ውጋው ለመታ መልሰ በለው በጩቤ በሳንጃ ለወጋ መልሰ ውጋው በክላሽ ለመታ መልሰ በክላሽ በለው ዛሬ ፍትህ ፈልገን አይደለም ይወጣል። በግፍ ለታረደው አባቴ በግፍ ለታረደችው እናቴ በግፍ ለታረደው ወንድሜ በግፍ ለታረደችው እህቴ የሚቀላል አንገቴ ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እኔ ሰሞኑን ሶሻል ሚዲያ ላይ ዞር ስል አንዳንድ ስሜታዊ ያደረገኝ ነገር ስላለ ነው። በተለይ የአርሲን የኦርቶዶክሶችን ጭፍጨፋ በተመለከተ የብልጽግና ሚዲያዎችን ወይም ለብልጽግና የሚሰሩ የቲክቶክ ፔጆችን እየሄዳችሁ ድምጽ ሁኑን እያላችሁ በጣም የምትለምኑ ይሆናችሁ ልክስክስ የሆናችሁ ሰዎች አላችሁ። እኔ እውነቴን ነው፣ እኔ ልክስክስ ብዬ ነው የምናገረው፣ ምንም ልል አልችልም። ምክንያቱም የአርሲን ጭፍጨፋ እያካሄደ ያለው በይፋ ብልጽግና ነው። የብልጽግናን ስርዓት እየደገፉ በብልጽግና እየተደገፉ ፔጃቸው እንዲያድግላቸው ብዙ ነገር እየተሰራ ብልጽግና በጀት በጅቶላቸው ከዓለም ዓለም እየተንቀሳቀሱ ብልጽግና በጀት በጅቶላቸው ካሜራ ላይ ተደንቅረው ህዝብን ሲያወያዩ እየዋሉ ብልጽግና በጀቱን በጅቶላቸው ብልጽግና ከፍቶላቸው የብልጽግና
የዲጂታል ሰራዊት ገብቶ የነሱን ሚዲያ ሞኒተራይዝድ ያደረገላቸው የነሱን ፔጅ ሄዳችሁ ስለ አርሲ ጭፍጨፋ ድምጽ ሁኑን ብሎ መጠየቅ ምን ማለት ነው? እኔ በጣም ነው የምትገርሙት። ነገር ግን የእናንተን ቪው ላለማጣት የእናንተን ፎሎወር ላለማጣት መጥተው ደግሞ የሆነ ልክስክስ ያለ መልእክት ይናገራሉ። ያን መልእክት ሄዳችሁ 100 ምናምን ሺህ ሰው ሄደ ላይክ ትላል። እኔ ምን አይነት ህዝብ ነው ግን ያለን? የእውነቴን ነው። መቼ ነው የምንነቃ? በእውነት በጣም አሳዛኝና አሳፋሪ እኮ ነው እንዴ! የእውነት የንጹሃን ሞት ቆርቆሯቸው ከተለያየ እምነት ኦርቶዶክስ መሆንም እኮ አይጠበቅም ያንን ጉዳይ ለማውገዝ። ከተለያየ እምነት ከሙስሊሞችም ከፕሮቴስታንቶችም እውነትን ይዘው ሲያወግዙ ያየዋቸው ሰዎች አሉ። ያለምንም ተነሳሽነት ያለምንም ቀስቃሽ ሰው የሆነ ሁሉ ያን ጉዳይ ሊያወግዝ ይገባ ነበር። የእምነቱ ባለቤት መሆን አይጠበቅብንም የንጹሃንን ሞት ለማውገዝ። ነገር ግን ይሄንን ጉዳይ እየሰራ ያለ የብልጽግና መንግስት የብልጽግና ስርዓት እንደሆነ እየታወቀ የብልጽግና ፔጆች ላይ ብልጽግና በጀት በጅቶ የሚያንቀሳቅሳቸውን ሰዎች ሂዳችሁ ስለ አርሲ ድምጽ ሁኑ። ራስ ድምጽ ለምን አትሆንም? አንተ የምትጽፈው ሰው ድምጽ እንዲኮን ተፈልጎ ካልሆነ በስተቀር ከዛ በላይ ደግሞ በቃ ምን ያለ ችግሩን እንኳን የችግሩን ባውንደር እንኳን መግለጽ የማይችል እያለቀሰ እያነባ የእውነት ጊዜ የሰጠውን እንኳን ድምጽ የሚሆንን ሰው ግን ድምጹ እንዲሰማ ከፍ ማድረግ አትፈልጉም። ድምጽ ማሰማት ማለት ምን ማለት ነው? የእናንተ ቪው የእናንተ ፎሎወር የእናንተ ፑሽ ተደርጎ ለሚመለከተው አካል እንዲደርስ እንዲታይ ነው አይደለ? ድምጽ ማሰማት ማለት እሱ ነው እንጂ እናንተ እየሄዳችሁ በየፔጁ ብልጽግና በሚጠቀማቸው እነሱ እኮ ብልጽግና የሚጠቀማቸው ሰዎች እንጂ ብልጽግና የሚጠቀማቸው ፔጆች እንጂ ዲሲሽን ሜከሮች ግን አይደሉም። ነገር ግን ከነሱ ጋር ሄዳችሁ ከኤጀንቶች ድምጽ ሁኑን ብሎ መጠየቅ ምን ማለት ነው? ይሄ እብደት ካልሆነ በስተቀር ከዛ በኋላ ተለምነው እኔ እኮ አልነበርኩም የት ሳለም ቢሆን ይታየል እንደሚደረገው ነገር እኛ ኢትዮጵያ ላይ ሆነን ነው የአርሲን ጭፍጨፋ እያየ ነው ያለነው። አክቹዋል ተቀርጾ በወጣው ጉዳይ ነው እያየን ያለነው። ነገር ግን የብልጽግና ሰዎች ሄዳችሁ እንደዚህ ብላችሁ የሰዎችን ሞት ለማድበስበስ እንዴ ሰው ከሌባ ጋር ሊፈልግ ይሄዳል እንዴ? ከሰረቀው ጋር ሊፈልግ ይሄዳል እንዴ? እንደዛ እንደማለት እኮ ነው። እና እኔ በጣም ነው ማዝነው የእውነት ከልብ ግን አዝነው ተጸጽተው በየትኛው ኦርቶዶክስ መሆን አይጠበቅም ብያቸዋለሁ። ከየትኛው እምነት ያሉ ሰዎች ግን የሚያቀርቡትን የነሱን ፎሎወር ፑሽ አድርጋችሁ የነሱን አስተሳሰብ ፑሽ አድርጋችሁ እኮ ሌሎች እንዲያዩት ማድረግ ትችላላችሁ። ነገር ግን ምንም የደነዘዘ እማይሰማ በቃ ምንድነው ያለው የቲክቶክ ፔጅ እና ስልክ ነው ያለው። አእምሮ የሌለው ትውልድ እኮ ነው ያለ። የበሸቀጠና የበሰበሰ ትውልድ። ብትነቁ ኑሮማ እኮ ብልጽግና መንግስት በሰነድ ሰንዶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለኔ ብልጽግና ለኔ መንግስት ለኔ ስርዓት አትጠቅምም አታራምድም ነው ያለው። ምክንያቱም የብልጽግና መንግስት ኤጀንት ነው። ለሌሎች ሀገራት ተልእኮን ወስዶ ሊሰራ የመጣ መንግስት ነው። ትልልቅ ፕሮጀክቶችን አስቆሟል። አይታችኋል። የህዳሴ ግድብ እንዴት እንደቆመ አይታችኋል። የሐራ ገበያ ወሎና ትግራይ እስከ ቦርደር ድረስ የሚሄደው የሰሜኑ ክፍል ያ ረጅም የባቡር ግንባታ ፕሮጀክት እንዴት እንደቆመ በስንት ቢሊዮን ዶላር የተገነባ ፕሮጀክት 99% ደርሶ እንዴት እንደቆመ አባይ ግድብ እንዴት እንደቆመ እነዚህን ለማስቆም የሀገር አንድነትን መምታት አለብን ብለው ነው የተነሱት። የብልጽግና ነቢያት የሀገር አንድነትን ለመምታት ነብይ ነን ብለው ይነሱና በሰሜኑ ክፍል ዘንዶ ሲወጣየን ይላሉ። ኦርቶዶክስ ቤተክርስቲያን እኮ በዘመነ ብልጽግና ዘንዶ ተብላን የተመለከችው ይሄን ዘንዷን አታናቱን ስለው ታየ። ሲበታተኑ አየን፣ ሲከሰከሱ አየን፣ እየተባልን እየተፈከረብን እየተነገረ አብይ አህመድ በጀነራሎቹ ሳይቀር በራሱ ሳይቀር ምሽግ ገዳማት ላይ ምን ያረጋል? አንድም ኤቪደንስ በማያሳዩት የኢትዮጵያ ልጆች ወደ ትምህርት ቤት እንዳይላክ ከማድረግ የአማራን ልጆች የትግራይን ልጆች ወደ ትምህርት ቤት እንዳይላኩ ከማድረግም በላይ ለዘመናዊ ትምህርትም ሆነ ለሀገረ መንግስት ግንባታን የሰጠችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ፊደል ቆጥራ ያስተማራችሁ ዛሬ እንዲህ ምናረበረብበትን ምናወራበትን ምንናገርበትን ፊደላትን ቀርጻ ያስተማረችው ኦርቶዶክስ ቤተክርስቲያን የቤተክርስቲያን ላይ ያሉ የጉባኤ ተማሪያትና የቤተክርስቲያን ላይ ያሉ ተማሪዎችን ሳይቀር የእምነት ተማሪዎችን ዲያቆናትን ሳይቀር ገብቶ የሚጨፈጭፍ ስርዓት ነው። ምክንያቱም ሀገርን አፍርሶ ይዞ ለመሄድ ለሚፈለገው ነገር ለማቅረብ
የሀገር አንድነትን ምትጸልይን ቤተክርስቲያን ጸሎት በእንተ ሀገርን ስትደግም የምትውል ቤተክርስቲያን ለመሪዎች ለገዳዮች ሳትቀር ልቦና አስጣቸው እያለች ለምትጸልይን ቤተክርስቲያን ሀገር ግን አትክዳ የስለ ሀገር አንድነት የምትዘምርን ቤተክርስቲያን መምታት መጀመሪያ አዋጭ ነው ተገንቶለታል። ብልጽግና ስርዓት የብልጽግና ስርዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጸር ነው። ያን ደግሞ በሰነዱ አስቀምጧል። ምታዩአቸው በሚኒስትር ደረጃ እንኳን በተፎካካሪ ብለው በሚያስቀምጧቸው ደረጃ እንኳን ወይ እምነታቸውን መቀየር አለባቸው አለስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም የኢትዮጵያ የኦርቶዶክስ እምነት ተከታይ የሆነ ወደ ስርዓቱ እንዳይገባ ቢገባም ደግሞ ዲሲሽን ሜከር የማይሆን ልፍስፍስ የሆነ ካድሬ ነው እየመለመሉና እየመረጡ ያሉት። ይሄን ደግሞ በነቢያቶቻቸው ሳይቀር ሰሜኑ ክፍል ላይ ዘንዶ ወጣ ሲቀጠቀጣየ ነው እየተባለ ወታደር ዘምቶ ከትግራይ እስከ አማራ ክልል እየተጨፈጨፈ ያለ ወታደሩም ታፍሶ የሚሄደው ማተብ እንደዚህ አንጠለጠለ ነው። በየጫካውም ታድኖ የሚቀለበው ማተብና መስቀል ያንጠለጠለ ነው። ይሄን ደግሞ ለማድረግ እዛው ቤተክርስቲያኗ ላይ ካባና እንትን እየለበሱ ፔኔትሬት አድርገው ገብተው የቤተክርስቲያኗ ስርዓት ውስጥ ገብተው መነኩሴ መስለው እየሰሩ ነው ያሉት። ይሄን ደግሞ ካረጉት ውስጥ አንዱና ዋነኛው ዳንኤል ክብረት ለዘመናት በትግራይና በአማራ ክልል እየተዟዟረ ቤተክርስቲያኖችን እያጠና ግማደ መስቀሉ የት ላይ ነው ያለ ጽዮን ታቦቷ የት ላይ ነው ያለች እያለ እያጠና አብይ አህመድን እስከ ጣና ጨርቆስ ገዳም እስከ ጣና ገዳማት እየተወሰደ ጣና ገዳማት ላይ ሚስጥራት አሉ ተብሎ ስለሚነገሩ ብዙ ጸላዮችም ታስረው ያሉ ናቸው ተብሎ ስለሚነገሩ ያንን ሚስጥራትም ስለሚያቅ አብይ አህመድን እየጎተተ እስከ ጣና ገዳም እየወሰደ ሚስጥሩን በሚያውቀው ልክ ነው ያገሪቱን የሸጣት ያለ በዳንኤል ክብረት አማካኝነት። ታስታውሱ እንደሆነ የትግራይ ጦርነት እንዳለቀ ቅርስ ግብይት ላይ ነን ብሏል ዳንኤል ክብረት። ያን ብሎ ያለበትን ምክንያት የምታስታውሱት የአብያተ ክርስቲያናቶች ንብረት እየተወረሱ በቦምብ እየተመታ በመድፍ እየተመታ በለው እየተባለ ቤተክርስቲያኑንም ጨምረ በለው አንተው በለው እየተባለ ገዳማት ላይ ምሽግ ተገኘ እየተባለ ያለ ምንም መነሻ አይታችኋል። ጎጃም ላይ ስንት ገዳማት ፈርሷል። ወሎ ላይ ስንት ገዳማት ፈርሷል። ራያ ላይ ስንት ገዳማት ፈርሷል። መቀሌ ላይ ስንት ገዳማት ፈርሷል። አክሱም ላይ ስንት ገዳማት ፈርሷል። አክሱም ጽዮን ሳትቀር ተመታ ተደብድባ ምንም መካባት ታቦተ ጽዮን የተቀበለችው ብለን ምናምናት የእመቤታችን ቤተክርስቲያን በየቦታው እየተዞሩ እየተደበደቡ ነው። ሰሜን ሸዋም እንደዚሁ እየተጨፈጨፈ ነው። ጎንደርም ቤተክርስቲያናቶቹ 44ቶቹ ይገኛሉ ከሚባለው ነው አብይ አህመድ ስሙን ፈቅፍቆ ፋሲል ግንብ ላይ ስሙን ለማስቀመጥ የፈለገ። በዚህ ውስጥ ደግሞ እምነታቸውን የቀየሩ ለስልጣናቸው ሲሉ እምነታቸውን የጣሉ ካድሬዎች ይህን ሰውዬ እየጎተቱ እዚህ ድረስ ያደረሱት። ዛሬም ነገር ከነገ በኋላ ይሉንታንና ይሁንታን አግኝቻለሁ ይላል። የሚታዘብ መንግስትም ዓለምም ስለሌለ ራሳችን ቁመን በራሳችን ይህን ስርዓት ከራችን ላይ ካላነሳን ታዝቦ የሚፈርደን ዓለምም የለም፣ የሚዳኘን ዓለምም የለም። ዓለም ለራሱ እየተሽቆጠቆጠ ነው። ነገር ግን የዚህ ዓለም መጨረሻ ደግሞ የመጨረሻው ዳርቻችን እምነታችን ነው። እስከ መጨረሻ ድረስ መታገል አለብን። እስከ መጨረሻ ድረስ ስትታገሉ ጠላትና ወዳጅን ጥለይተ ነው መታገል ያለብን። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ